ለአመታት በቱርክ ድራማዎች ተማርከናል። በብሬንሳት ማራኪ ትወና አልቅሰናል። በቱባ ቡዩክስቱን ውበትና ተጽዕኖ ተደምመናል። ነገር ግን እነዚህ ሁለት የቱርክ ኪነጥበብ ንግስቶች ከካሜራ ጀርባ ለአመታት እርስ በርስ የማይነጋገሩና የሚራነቁበት እውነተኛና ልብ የሚሰብሩ ምክንያቶች እንደነበሩ ያውቃሉ? ዛሬ የአድናቂዎችን ልብ የሰበረውና የቱርክ ሚዲያዎችን ለአመታት ያነጋገረው የሁለቱ ተዋናይን የፍቅርና የፉክክር ታሪክ አብረን እንቃኛለን። ቪዲዮውን ላይክ አድርገን እንጀምራለን። የዚህ ታሪክ ትልቁና ዋነኛው መነሻ የፍቅር ድራማ ነው። በወቅቱ ውቧ ቱባ ቡዩክስቱን ከታዋቂው ተዋናይ ቡለንት ኢናል ጋር እጅግ በጣም የጠበቀ የፍቅር ግንኙነት ነበራት። በሁለቱ መካከል የነበረው ፍቅር በብዙዎች ዘንድ አድናቆትን አትርፎ የነበረ ቢሆንም ከጊዜ በኋላ ግንኙነታቸው ባልታወቀ ምክንያት በፍቺ ተጠናቀቀ። ነገር ግን ታሪኩ እዚህ ላይ አላበቃም። ቱባ ልቧ ተሰብሮ በነበረበት በዚያን ወቅት ቡለንት ኢናል ወዲያውኑ ከሌላኛዋ ታዋቂ ተዋናይ ብሬንሳት ጋር የፍቅር ግንኙነት መጀመሩን ይፋ አደረገ። ይህ ክስተት በቱባ ልብ ውስጥ ትልቅ ቁስልና ቅሬታን ፈጠረ። ብሬንሳት የሙያ አጋሯን የቀድሞ ፍቅረኛ መያዟ በሁለቱም ንግስቶች መካከል የማይሻር የጥልና የቅዝቃዜ ግንብ ገነባ። ከፍቅር እሳቱ ባሻገር ሌላው ትልቅ ምክንያት የስልጣንና የዝና ውድድር ነበረ። አዘጋጆቹ፣ አቅራቢዎች እንዲሁም የሚዲያ አካላት ሁል ጊዜ ማን ትበልጣለች በሚል እርስ በርስ ያወዳድሯቸው ነበር። አድናቂዎቻቸው በሶሻል ሚዲያ ያደርጉት የነበረው ውዝግብ በሁለቱ ተዋናይ መካከል ያለውን ውጥረት ይበልጥ ያባብሰው ነበር። ብሬንና ቱባ በአንድ ዝግጅት ላይ እንኳን ሲገናኙ አይን ላይን ላለመተያየት ይጥሩ እንደነበር የቱርክ ጋዜጠኞች በስፋት ዘግበውታል። ዛሬ ሁለቱም ተዋናያን በየራሳቸው መንገድ ስኬታማ ህይወትን እየመሩ ይገኛሉ። ነገር ግን ያ በወጣትነታቸው የተቀሰቀሰው የፍቅርና የፉክክር እሳት እስከ ዛሬ ድረስ በመካከላቸው የነበረውን አየር እንዲቀዘቅዝ አድርጎታል።